ሰርተን አምጥተን አንድ 10 ደቂቃ ነጠላው ለቀቁና እኔ ይዤ እቀበለዋለሁ። ታች እስኪ መጅሊሱን እንዴት አያችሁት? ይመጣል ስራችን በጣም አሪፍ ነው። ወዳችሁታል? ስንት ብር ነው? እጃችሁን ባረክ ብያለሁ። በእውነት እሺ። ቁም ሳጥኑ አልጋውም አሪፍ ነው። ስራችንም እኔ ማዘዝኩኝ። አዎ እሺ። አምናችሁብን ነበር? እኔ አላመንኩም። ሁሉም ሰጣች። በቃ የሚቀሩ ግን እሷ አንቺ ሸዋ ቢሰሩሽ ምን አምነሽ ነው ኦንላይን አንቺ ያዘሽ ምን ሆነሽ ነው? ሸዋ ወይ ባንድ ድርጅት ስም ተጠግቶ አንዱ ቢሸውሽ እርግጠኛ ምን ሆነሽ? በነገር አንተ እርግጠኛ ሆኛለሁ። አንድ ምክንያት አለ። እሺ ስራሽ አውቀሻል። በረስጭኝና እኔ እዚህ ጋር ያቅልቲ ካታሪ የሚመጣው ነገር አልሰራ አካባቢውን የሚመጥን እኔንም የሚመጥነኝ ነገር አካባቢ ሆላ ነው ወጣት ማልፈልግበት ምክንያት ስላለኝ አካባቢውን መስዬ ነው በመስዬ ያክብኝ ይላል። አይቻልም እኔን ይማዘን አሁን ጀምራ ያላታችሁ ትላት እንትን ነው። ሰላም ጤና ይስጥልኝ ተመልካቾቼ፣ እንዴት ናችሁ? እኔ ባዶ ቤት ድምጼ ስለሚጮህ ነው። እሺ አልከስ ሆነን ያለሁት አልጋ፣ ቁም ሳጥን፣ ፍራሽ፣ መጅሊስ፣ ወለል፣ ምንጣፍ ሐረካት ያላ ሁሉም ነገር ዘመተናል እናስተካክልና ከዛ ጀምሬ ነው ገብርኤል ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ? አይ እኛ አልከሶ ነው ያለነው። ወለል፣ ምንጣፍ፣ አረቢያን መጅሊስ፣ አልጋ፣ ቁም ሳጥን ይዘን የመጣ ነው። አሁን ደግሞ መኝታ ቤቱን ልንገጥም ነው። ከዛ ምንጣፉን እናነጥፋለን። ሌትስ ጎ ላሳያችሁ። እዚህ ጋር እናደርገው ቁም ሳጥኑ እዚህ ጋር ጸጉርሽ የሆነ ወርቃማ ላይ ተቀባሽ ቀለም ፏባሽም ገና ኦ ማይ ጋድ ተቆርጠሽ ነው። ንፋስ አለ በሱ እኮ ነው። አውጪ ከተር አውጪ በእጅሽ እሱ ጋር እሱ
ረከቦት እና ሲኒ ነው ያለው ውስጥ ላይ የፋንዲሻ ረከቦት ነጩ ሰው ቢቀመጥ ይሻላል። ያው ልጅቷ ስላልመጣች እንደዚሁ ይቀመጥ። ያባሽቹ ይቀመጥ። መጅሊሱ እንዴት አባው መጅሊሱ በጣም ያምራል። ደቅ በይና ስሪስ መጅሊሱ ያምራል በጣም። እናንተ ግን ከሷ ትምህርት ውሰዱ ወላጅ ካላችሁ ከሷ ትምህርት ውሰዱ። ከኔ ልጅ 2 ዓመት የተጣላ ነው ካልሰራው 10 ለአንተ ካልሰራው 10 2 ዓመት ተጣልተን ተዘጋግተን ሽንግልና መጥቶና አስታርቆን ልሰራ አልቻልኩም። እኔ ለአንቺ ሳልሰራ ምንም አልሰራም። እኔ ደግሞ ለአንተ ሳልሰራ ምንም አልሰራም። ፉከከር በጣም 2 ዓመት ፍጅ ሶስተኛ ሰው ገብቶ ነው ያስታረቀ። ይሄ ቤት ስራ ልኝ ነው ለኔ ነው የተሰራው። በተሻለ ይሄ ለሰው ነው ለኔ ተሰራው። ለሱ አይደለም 2.5 ምናምን ጨርሳለሁ። በራሱ አይደለም እኔ ገና ልጅ ነኝ። የሰርቻ አገኛለሁ። ለአንተ ነው የምትለው። ፈጣሪ የሚሰጣትን አታውቅም። መጽናኛ አለታ ጋሼ መጽናኛ አለዎት። የመጀመሪያ እናቷ ሞታለች። እሷ ይዘና እኔ ብቻዬን አይደል ያስገባሁት። አንተ ወደ ዞራ ጀግኒት ነው ስሟ። ጀግኒት ብያለሁ ነው ስሟ። በእውነት ይገባታል ወይ መታደሏ። ታውቋት ነው እንደሚፈርስ ወይስ እንዴት ነው? ቆይ እዛም እኮ አንድ ገዝታልኛለች አዳማ። እንደገና ያ ችግር እንደሚገጥመው ካወቀች በኋላ ሴት ልጅ እኮ ለአባቷ ሟች ነች። ወንድ እኮ ባለጌ ነው። ወንድ እኔ ሚስት ሊያገባበት ነበር የሚሮጠው። ለፍቅረኛው ነው የሚሮጠው። ሴት እኮ አባቷን በጣም የምትወድ ሴት ልጅ ለቤተሰቧ ሟች ናት። አዎ ይሄ ግልጽ ነው። ያው እሷም እንደዛ ነች። ታሪከኛ ነች። ለምሊም ጋሼ እኔም እኮ ሰርቻለሁ 9 ዓመት ሳውዲ አረቢያ። ምን ሰራሽ ግን? ለፋዘር ግን ተባብረን ነው። ፋዘርም ጥሩ ሰራተኛ ነው። ይሄ የድሮ አሞራ ክንፍ የሚባለው ትልቁ ቤት መሬቱ ዋጣ እንዳለ ጎዝፎ ሰሚ ምን ዳረችኝ ልንገርሽ። 5 ሳንቲም ከኔ ብር ውጭ ቢቀላቀልበት እኔ እናንተ እንጣላለን ነው። ፈጣሪ እና ጥሩ ቤት ሰርተናል ድሮ። ከዛም የዚህን ታገኛለሽ ነገር በጣም ሩቅ አይደለም እኮ ሰፈርሽቁና ያው እንዴ ተሰፍሮ ነው የሚቀመጥልሽ። እርካታውስ አሁን ራሱ ስታስቢው እርካታውስ ጥሩ የሰራ እኮ ያለ ምክንያት አይደለም። በልጅ በቤተሰብ የተቀመጠ ነገር መሸጥም አይችሉም። እዛ ያለውን ማን ይገዛል? አሁንማ ጨረቃ ማን ይገዛል? አሁን እኮ እኛ ጋር ያለው ጨረቃ ሊሰርቅ ነው። ታጅራ ኦሮሚያ አሁን አዋጅ አውጇልስ ባለበት ህጋዊ እንዲሆንና አዳማና ቢሾፍቱ ሲቀራል አዳም እንደዛ አለ። ናዝሬት፣ ደብረ ዘይት፣ አዲስ አበባ አይቻልም። ኦሮሚያ አንድ ረዥም የወለሉ እንትን ስጠኝ ማዳበሪያ ወለል ያሽጌበት የነበረው ረዥሙን ስጠኝ። ለምን ይሄ ወጥቶ አንዴ ረዥም አለ። ምንጣፍ እንደምትመለከቱ ስንት ብር ነው? 500 3 በ4 ምንጣፍ ነው። ሳሙና ሁለተኛ ያደረገችላት እዚህ ውስጥ ግን አልከተት ነው።
ሰው እንዲሞላ ፈልጌ መጨረሻ ላይ ነው ያደረኩት። በተለካለን መሰረት መጅሊሱን ሰርተን አምጥተን አንድ አስፈልጋ ነጠላው ለቀቁና እኔ ይዤ እቀበለዋለሁ። ታች እስኪ መጅሊሱን እንዴት አያችሁት? ይመጣል ስራችን በጣም አሪፍ ዜድ እያደረገ በጣም አሪፍ ነው። ወዳችሁታል? እጃችሁ ይባረክ ብያለሁ። በእውነት እሺ። ቁም ሳጥኑ አልጋውም አሪፍ ነው። ስራችንም እሺ። አምናችሁብን ነበር? እኔ አላመንኩም። ሁሉም ሰጣች በቃ የሚቀሩ ግን እሷ አንቺ ሸዋ ቢሰሩሽ ምን አምነሽ ነው? ኦንላይን ያዘሽ ምን ሆነሽ ነው? ሸዋ ወይ በአንድ ድርጅት ስም ተቀግጦ አንዱ ቢሸውሽ እርግጠኛ ምን ሆነሽ? ነገር አለ እርግጠኛ ሆኛለሁ። አንድ ምክንያት አለ። እንግዲህ ስራሽ አውቀሻል። ብሩን ስጭኝና እኔ እዚህ ጋር ያቅልቲ ካታል የሚመጠነው ነገር ልስራ። አካባቢውን የሚመጥነኝ እኔንም የሚመጥነኝ ነገር አካባቢ ጎላ ብሎ መታየት ማልፈልግበት ምክንያት ስላለኝ አካባቢውን መስዬ የሚኖር በምስጭ ያክል ይያላል። አይቻልም። እኔን የሚመጥን አሁን መጀመሪያ ያላካችሁ ትላት እንትን እቺ የምትመለከቷት 1 ሜትር ከ20 አልጋ ናት። አህለው ሳህለ አይዋ ትልቅ ነገር አለ። እዚህ ጋር ተጠቅም ትንሽ አለ አለ በቃ እዚህ ጋር ቢሆን ችግር የለውም ሳስበው። ኦኬ ይሄ የምታዩት ሜትር ከ20 ቁም ሳጥን ነው። ይሄ ቁም ሳጥን ነው። ይሄ ቁም ሳጥን ነው። እኔ መስታወት በውስጥ ነው እሺ ማስደርገው። ስለዚህ ይሄ ልብስ መስቀያ ነው። ይሄ አንዳንድ ነገር ማስገቢያ ነው። እቺ ቁም ሳጥን 1 ሜትር ከ20 ናት።